በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሰላም እግዚአብሔር ይመስገን። እንኳን አደረሳችሁ አደረሰን። ተከብረውና ተስበው ለሚሉ ዓመታዊና ወርሃዊ ክብረ በዓላት እንኳን አደረሳችሁ አደረሰን እያል ዛሬ መተናል ማለት ነው። በጣም ደስ የሚል ምክረ አበውና የምንማርበት የምናስታውልበት ብዙዎቻችን የምናደርገውና ሳናስታውል የምንተገብራቸው ነገሮች አሉና እሱን ነገር ደግሞ እንድናስታውል የሚያደርገን ምክረ አበው ነው። በጣም ደስ የሚል ማለት ነው። አንድ የአብነት ተማሪ ወደ መምህሩ ዘንድም እየተጣደፈ መጣ። በልቡ የያዘውን ክስ ለመናገር ቸኮለ። መምህሩን ግሩም ተማሪዎቹንም እያስተማረ ጎን ለጎንም ባለቤቶቹን ማዲሻ የሚሆኑ ጭቃ እያቦካ ነበረ። ተማሪውም ድምፁን ከፍ አድርጎ የኔታ ያዳቆን እኮ ከሴት ጋር ይተኛል፣ ይዘሙታል፣ ካህናቱንም አርክሷል፣ ከዚህም አልፎ የቤተ ክርስቲያንን ንብረት ይዘርፋል እያለ ክሱን አቀረበ። መምህሩ የተማሪውን ንግግር በትዕግስት አዳመጠ። ከዚያም በጭቃ እየተጨማለቀ እጆቹን ዘርግቶ ና እስኪ ልጄ ያዘኝ አንሳኝ አሉት። ተማሪውም መምህሩን ለመርዳት ፈጥኖ እጆቹን አፈፍ አድርጎ አነሳቸው። በዚያን ጊዜ የልጁ እጅ በመምህሩ እጅ ላይ የነበረው ጭቃ እሱንም ነካው። መምህሩም የልጁን እጆች እያየ በእርጋታ መንፈስም እንዲህ አለው፣ አየህ ልጄ፣ ሰው ማማትንና መክሰስን ልክ እንደዚህ ነው። እኔን ከነጭቃዬ ለማንሳት ስትሞክር አንተንም አብረህ ጭቃዬን በሰው ኃጢአትም ላይ ጣትን ስንቀስር መጀመሪያ እኛነታችንን ይቆሽሻል። ምን ስናደርግ? የሰዎችን ኃጢአት ስንለቅም ስንቀስር እንደዚህ አድርገን ብለን ስንናገር ማለት ነው። ዲያቆኑ በድሎ ሊሆን ይችላል። ነገር ግን አንተ ለሰው ስለከሰስከው አታድነው። እሱ በእግዚአብሔር ፊት በንስሐ አልቅሶ ሊመለስና ሊነጻ ይችላል። አንተ ግን በሰው ኃጢአት ምክንያት ልብህ ቆሸሸ። አክለውም እንዲህ አለው፣ አሁን አንተ ጭቃውን ነክቶሃል፣ መታጠብ አለብህ። ከዚያ ጀምሮ ግን የሌላውን ቆሻሻ ከማየትህ ይልቅ የራስህን ቆሻሻ ማየት ልመድ። ደካማ ሰው የሌለውን ሸክም እየቆጠርክ በራስህ ጽድቅ ይጸናና። እግዚአብሔር ስለ ሰው በደል አንናገረውም፣ እሱ ሁሉንም ያያልና። ይልቁም ሰው ላይ መፍረድ ማለት እግዚአብሔርን በዙፋኑ የለህም አትፈርድም እንደማለት ነው። ስለዚህ ራስህን ግዛ አሉት። በእውነቱ ይህ ታሪክ የሚያስተምረን ብዙዎቻችን ውይ ከሌማ እንደዚህ አድርጋ ከሌማ እንደዚህ ብላ እያል በሰው ላይ እጃችን የምንቀስር በጣም ብዙ አለ። ይህንን ያስተምረናል ማለት ራሳችን እንድንመረምር በሰው ላይ ከመቀሰራችን በፊት ለራሳችን ምን አድርገናል፣ ምን በድለናል፣ እንዴት ነበር ብለን እንድናስታውል ያደርገናል ማለት ነው። የሰዎችን ኃጢአት ከምንቆጥር የሰዎችን ኃጢአት እንዳድርገዋል ብለን ከምንናገር በፊት እስኪ ራሳችንን እናጽዳ። አሁን ምንድን ነው የሚያስተምረን ማለት ያ ሰው ከምንቀስርበት ዝም ብንል የራሳችንን ነገር ብናስተካከል ያ ንስሐ ገብቶ እግዚአብሔር መሐሪ ነውና በቸርነቱ በምህረቱ ይምረዋል። እኛ ግን በሰው ኃጢአት ወንድምን አትማ የሚለውን ሕጉን አላልፈን ስናማ እንቆሽሻለን ማለት ነው። ስለዚህ ለሁላችንም ማስተዋል ይስጠን እላለሁኝ። በእውነቱ በጣም ደስ አነበው፣ በጣም ደስ ስላለኝ ላካፍላችሁ ብዬ ነው። በጣም አስተማሪ ታሪክ ስለሆነ ማለት ነው። ይህ ታሪክ ለሁላችንም መማሪያ ይሆናል። የሌላውን ነውር ስንገልጥ በሰው ዘንድም
ብናዋርደው፣ እኛ ግን ሰይጣንን ጥሩንም የሚያስረፈብን አውድማ እንሆናለን። የሰውን ኃጢአት ስንለይ ግን ማለት ነው። እኛ ብዙ ከሳሾች ሊነሱብን ሲገቡ ክሳችንን የሸፈነልን አምላክ እንዳያዝንልንም መጠንቀቅ ይገባል። ከክስና ከነቀፊያ ይልቅ ፍቅር፣ ግሳጼ ማለት ያንን ሰው ከምንከሰው ለሌላ ሰው ከምናገርበት ለራሱ ለምን እንድታደርጋለህ ብለን መናገር ማለት ነው። ምክር ይበልጣል መምከር። ኦርቶዶክሳውያን መክሰስ ሳይሆን መተሳሰብ፣ መጠላላት ሳይሆን መረዳዳት፣ ለደከሙትም መጸለይ ነው። ስለ ራሳችን ድክመትም ቁጭ ብለን ብንመረምር ለሐሜት የሚሆን ትርፍ ጊዜ አይኖረንም። መምህር ማህበራዊ ሚዲያ ላይም የተገኙትን መጠነኛ ለውጥ የተደረገበት ነው ይላል። ለምን አሁን ማለት በምናየው በቲክቶክም ሆነ በዩቲዩብም ሆነ የሆነ ነገር አንድ ሰው እንደዚህ ሆነ ከተባለ አሁን እንደዚህ ኩና ዘቅዝቀንም ሆነ እንደፈለግን በቃ የማናደርጋቸው የለም ማለት ነው። የኛን እግዚአብሔር ሸፍኖልን ሳለ የሰዎችን ነገር እየለቀም እነሱን አንዴ እንደዚህ አድርጋኮ ይሄን እንደዚህ አድርጋኮ የሱንስ ማን በቃ እዛ ሰው ላይ መጽንት ለምናበዛበት የወደቀ ዛፍ ምሳር ይበዛበታል እንደሚባለው ሁሉ እኛም የወደቀ ሰው ላይ ወይም አንድ ነገር አየንበት ሰው ላይ የሰራውንም ያልሰራውንም ነገሮች አምጥተን የምናደርጋቸው ነገሮች ተገቢ አይደለም። አሁን በቅርብ ሰዓት እንኳን ተደብቀው ጥሩ ነገሮች የሚሰሩትን ወንድሞቻችንን ባልሰሩን ነገር የሆነ ትንሽዬ ኮሽታ ከሰማ ተብሎ አንዴ ዘቀዘቀዋለን፣ አንዴ እንዲህ አድርጎ ያላደረገው ሁሉ ማለት ነው። እና ከእንደዚህ ያለ ነገር እግዚአብሔር ይጠብቀን እላለሁኝ። በእውነት ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር የከበረና የተመሰገነ ከፍ ከፍ ያለ ይሁን። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የማስተካከለውን ነገር ካለ አይመሲ እንደዚህ ብታስተካክል ብላችሁ ብትነግሩኝ በጣም ደስ ይለኛል ማለት ነው። ስለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ጊዜ መልካም ቆይሉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።